ከሁሉም ነገር በኋላ ራሴን ጠየቁ። ይሄ ሁሉ ውጣ ውረድ ለዚህ ነበር? ስንት ዓመት ለመንኩ፣ ስንትስ ጊዜ ተንከባከብኩ፣ ለምን ያህል ጊዜ ራሴን አስርቤ ጋበዝኩ፣ ገላዬን አራቁቻ ለበስኩ። ለመሆኑ ይሄን ሁሉ የለፋሁት ለማን ነው? ለእኔ ከሆነ እኔ ዘንድ ምን ቀረ? ካፍታ ጠረኗ በስተቀር እኔ ላይ ምን ተጋባ? ክርኒን ተንተርሳ አይኖቿን ጨፍናለች። የመርካት የማረፍ መልስ የማግኘት ሁኔታ ውስጥ ያለች ትመስላለች። እሷም እንደኔ ያ ሁሉም ቢታና መግደርደር ለዚህ ነበር ትል ይሆን? አይኖቿን እንደጨፈነች መናገር ጀመረች። ከልጅነቴ ጀምሮ አንድ ፍራቻ ነበረኝ። ምን? ስሞት እርቃኔን አፍረተ ስጋዬን ሰው ያይብኛል የሚል ፍራቻ። ዝም አልኳት። ምን ይባላል? መንቀሳቀስ ያቃተው ገላዬ ተራቁቶ ቁልቁል ሰዎች ሲያዩኝ ብዙ ጊዜ በህልሜ ያይ ነበር። ከፍርሃቷ የተላቀቀች ትመስላለች። የተራቆተ ገላዋን ከነ ህይወቷ ስላሳየችኝ ስሞት እሱ ይገንዘኝ ብላ ልትናዘዝ ይሆን? Mochera mochachra